ሁላችንም መሆን የምንፈልጋት ሴት አለች አይደለ? ራሷን የምትጠብቅ ንጹህና ዘናጭ፣ ሰዎች ፊት እንዴት ማውራት እንዳለባት የምታውቀዋ፣ ሁሌም ማራኪ ጠረን ያላት። ሰላም፣ ኤፍራታ ነኝ። በዛሬው ቪዲዮ ራሷን የምትጠብቀዋን ይዛችን የማራኪ ሴት ሚስጥሮች እናያለን። አንደኛ፣ ለራስሽ ጊዜ ስጪ። የሚያስደስቱሽን ነገሮች አድርጊ። ራስሽን ተንከባከቢ። ወፍራምም ሆንሽ ቀጭን በራስሽ ተማመኚ። ራስሽን ጠብቂ። ቅድም እንዳልኩት የሚያስደስትሽን ነገር አድርጊ። ከጓደኞችሽ ጋር ማውራት ሊሆን ይችላል። ብቻ አንቺን የሚያዝናናሽን ነገር በማድረግ ራስሽን ተንከባከቢ። ሁለተኛ፣ ሁሌም ንጹህ ሁኚ። የፈለገ ብትዘንጪ፣ አሪፍ ጫማ፣ አሪፍ ልብስ ብትለብሽም እንኳን ንጽህና ዋነኛው ከምንም ነገር በፊት ቅድሚያ ልትሰጪው የሚገባ ነገር ነው። በተለይ ደግሞ ሴት ልጅ ሁሌም ንጹህ መሆን አለባት። ንጹህ ከመሆን በተጨማሪም ሁሌም ጥሩ መሽተት አለባት። ስለዚህ ሁሌም ሻወር ውሰጂ። የውስጥ ልብሶችሽንም ቶሎ ቀይሪ። በተለይ ደግሞ በወር አበባ ጊዜ ሞቅ ባለ ውሃ በየቀኑ መታጠብ፣ እንዲሁም የውስጥ ልብሶቻችንን እና የንጽህና መጠበቂያ ፓርት ቶሎ መቀየር አለብን። ምክንያቱም ደግሞ በወር አበባ ጊዜ ሙቀት ስለሚኖር እና ያ ሙቀት ደግሞ ላብ ስለሚፈጠር ገላችንን በመታጠብ በላብ ምክንያት የሚፈጠር ጠረንን ለማስወገድ ይረዳናል። ሁለተኛ፣ የቆዳ እንክብካቤ። የትኛዋም ሴት ፊቷን መንከባከብ አለባት። ግዴታ ብዙ ወጪ በማውጣትና ውድ ፕሮዳክቶችን በመጠቀም ሳይሆን፣ ለምሳሌ ለአንቺ ቆዳ በሚስማማ ሳሙና ጠዋትና ማታ በመታጠብ፣ ሞይስቸራይዘር በመጠቀም እንዲሁም ደግሞ ከስራ ወይም ከትምህርት ቤት ስትመለሺ በቤት ውስጥ የሚዘጋጁ ፌስ ማስክ በመጠቀም ቆዳሽን መንከባከብ ትችያለሽ። እና ደግሞ ብዙ ጊዜ በስራ ምክንያት ወይም በተለያየ ምክንያት ሜካፕ የምትጠቀሙ እህቶቼ ካላችሁ ለፊታችሁ ትንሽ እረፍት በመስጠት ቆንጆና ጤናማ ቆዳ እንዲኖራችሁ ማድረግ ትችላላችሁ። ሶስተኛ ደግሞ ፀጉር። ቆንጆና ማራኪ ሴት ፀጉሯ በንጽህናና በስርዓቱ የተያዘ ነው እና መቼም ቢሆን ፀጉሯ ተበላሽቶና ተዝረክርኮ አታዩትም። ለሴት ልጅ ትልቁ ውበቷ ፀጉሯ ነው። ስለዚህ ከአንቺ የፊት አቀማመጥ ጋር አብሮ የሚሄድ የፀጉር አያያዝ ተጠቀሚ እና ደግሞ ፀጉርሽን በየጊዜው ታጠቢ። ሁሌም ንጹህ አድርጊው፣ ምክንያቱም የፀጉር መቆሸሽ በፀጉርሽ እድገት ላይም ተጽዕኖ ስለሚያሳድር። አራተኛ፣ ፖስቸር። ስትቆሚም ሆነ ስትቀመጪ ከወገብሽ ቀና ብለሽ ይሁን። አንገትሽን ደፍተሽ ከወገብሽ ጎበጥ ብለሽ መቀመጥ ውበትሽን ይቀንሰዋል እና ደግሞ ኮንፊደንስ የሌለሽ ሴት ያስመስልሻል። ስለዚህ ስትቆሚም ሆነ ስትቀመጪ ቅርጽሽን ጠብቂ። አምስተኛ፣ ጥፍር። ቆንጆ ጥፍር ውበትሽን የማጉላት ትልቅ አቅም አለው። ስለዚህ ጥፍርሽ ሁሌም ንጹህና ቆንጆ ይሁን እና ደግሞ አርቲፊሻል ጥፍር መለጠፍ የምትወዱ እህቶቼም ካላችሁ ያንን ማድረግ ትችላላችሁ። ዋናው ነገር ጥፍራችሁ ቆንጆ ሆኖ መታየቱ ነው። ስድስተኛ፣ ሽቶ። ጥሩ ጠረን ሰዎች ለእናንተ ጥሩ ትዝታ እንዲኖራቸው ያደርጋል እና ደግሞ ለእናንተም ቢሆን በራስ መተማመናችሁን ይጨምረዋል። ስለዚህ ብዙም ያልተጋነንና ሰዎችን የማይረብሽ ሽቶ ተጠቀሙ እና ደግሞ ሁሌም የእናንተ መገለጫ የሆነ ተመሳሳይ ሽቶ ብትጠቀሙ ጥሩ ነው። ሰባተኛ፣ ጌጣጌጥ። ጌጣጌጥ ውበትሽን የማጉላት ትልቅ አቅም አለው። ስለዚህ በአለባበስሽ ላይ ቀለል ያሉ ጌጣጌጦችን ብታካትቺ ቆንጆ ያስመስልሻል። ስምንተኛ፣ አለባበስ። ቆንጆና ማራኪ ሴት ከሷ የሰውነት ቅርጽ ጋር የሚሄደውን አለባበስ ታውቃለች። እናንተም ኮንፈርት የማይነሳችሁን እና ደግሞ ከእናንተ የሰውነት ቅርጽ ጋር አብሮ የሚሄደውን ልብስ በመምረጥ ቆንጆ መሆን ትችያለሽ። ግን ደግሞ ልብሶችሽ ሁሌም ንጹህ መሆን አለባቸው። ዘጠነኛ፣ አመጋገብ። አመጋገብሽ በውጫዊ ውበትሽ ላይ ለውጥ የማምጣት ትልቅ አቅም አለው። ስለዚህ ሁሌም ጤናማ አመጋገብ ተከታይ። በአመጋገብሽ ውስጥም አትክልትና ፍራፍሬ እንዲሁም ደግሞ በኦሜጋ 3 የበለጸጉ ምግቦችን አካትሽ። 10ኛ፣ እንቅስቃሴ።
ቆንጆና ማራኪ ሴት በኤክሰርሳይዝ ራሷን ትጠብቃለች። የግድ ጂም በመሄድ መስራት አይጠበቅባችሁ፣ ግን ደግሞ በቤት ውስጥ ቪዲዮ እያያችሁ ወይም ደግሞ ዮጋ በመስራት ራሳችሁን መጠበቅና ስሜቶቹንም ማደስ ትችላላችሁ። 11ኛ በቂ ውሃ መጠጣት። በቂ ውሃ መጠጣት በጣም አስፈላጊ ነው፣ ምክንያቱም ቆዳሽ ንጹህ እንዲሆን ያደርገዋል እና ለፀጉርሽ እድገትም በጣም አስፈላጊ ነው። 12ኛው ማንበብ በሰዎች ፊት በጥሩ ሁኔታ ለማውራት እንዲሁም ነገሮችን በተረጋጋ ሁኔታ ለማሰብ እና ለመወሰን ይረዳሻል። ስለዚህ በምትኖርሽ ትርፍ ሰዓት ወይም ደግሞ ከመተኛትሽ በፊት ስልክ ከመጠቀም ይልቅ ትንሽ ብታነቢ ጥሩ ስሜት ይፈጥርልሻል። 13ኛው ኮንፊደንስ ትልቁ የሴት ልጅ መሳሪያዋ ነው። ኮንፊደንስ የሌላት ሴት ሁሌም ካሰበችው ነገር ወደኋላ ትቀራለች። ስለዚህ ማድረግ የምትፈልጊውን ያመንሽበትን ነገር ማድረግ የምትችይ ጠንካራ ሴት መሆን አለብሽ። ስለዚህ የዛሬ ቪዲዮ ይህንን ይመስል ነበር። ሀሳባችሁን ወይም ደግሞ ሰፊ ርዕስ ሰጥቼ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ እና ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እወዳችኋለሁ።